ለመቀየር ዋናው ምክንያት ይሆናችሁ እናንተ ናችሁ። ምክንያቱም ደግ ስናስብ ክፋት እያሳያችሁ፣ መልካም ስንሆን ደግሞ ወደ መጥፎ ነገር እየመራችሁ። የእናንተ መክፋት አልታወቃችሁ፣ የእኛም መልካምነት ስላልታወቃችሁ በጊዜያችን ነቅተናል። ስለዚህ ራሳችንን እናድነናል። መቀየር ግድ ይለናል። በምንቀየርበት አጋጣሚዎች ላይ እንድንቀየር ስላደረጋችሁን በጣም ከልብ እናመሰግናለን። መጀመሪያ እናንተን ማመን አልነበረብንም። ሲቀጥል ደግሞ በመተማመን ሂደት ውስጥ እናንተ ብቻ የተሻላችሁ ሆናችሁ በተጽዕኖ ውስጥ ልትገዙን፣ ከፊት ልትመሩን ትፈልጉ ነበር። ራሳችንን መምራት እንችላለን። በማንም ሰው ህይወት ውስጥ ጣልቃ አንገባ። በማናችንም ህይወት ውስጥ አጋባት ገቡ። አንዳንድ ወዳጆች እንደዚህ ናቸው። ወዳጅ ትመስሉና ጠላትነታችሁ ደግሞ ከጀርባ በጣም ከባድ ነው። ለሰው ስታስመስሉ ፊታችሁ ፈገግ ብሎ ነው የምታስረዱት፣ ግን ደግሞ ውስጣችሁ በክፋት የታሰረ ነው። እንድንለወጥ መንገድና ምክንያት ስለሆናችሁ በጣም እንወዳችኋለን፣ እናመሰግናችኋለን። ግን ደግሞ ደግመን ወደ እናንተ መንገድ አንመጣም። ከእናንተ ቤት ደግመን አንገኝ። እናንተ በእያንዳንዱ ቀን እኛን ስትሰብሩን፣ ልባችንን ስታስቀይሙና ስታበሳጩን፣ ስታናድዱን ዋጥ አድርገን ታግሰን የቻልነው ውለታችሁ ይዞን ብቻ ሳይሆን እናንተ ላደረጋችሁልን ትንሽ ነገር ያስቀየማችሁን በስቶ ቢገኝ እንኳን ያችን ትንሿን ነገር እስከምንመልስ ነበር። ውለታችሁን ከመለሰን ምን እናደርጋለን? እናንተ ደጅ መቼም አፍረፋሪ ልመና ማንም ደጃችሁ ብቅ እንደማይል ከፍትፍቱ ፊቱ እንደሚባለው ስለሆነ ማንም ይደርሳል ብላችሁ እንዳታስቡ። ማንም ዘንድ ማንም ሊለምን አይሄድም። ክፋታችሁ ልብ ላይ አይምሮ ላይ ተጽፏል። መቼም ሊወጣ አይችልም፣ ታትሟል። እንደ ጠላናችሁ ግን መናገር አንፈልግም። እንዳስቀየማችሁን ከገባችሁ በቂ ነው። ሁልጊዜ ልበ ንጹህ ስለሆነን ይቅር እንላችኋለን። ያስቀየማችሁንን ያስከፋችሁንን በሙሉ ይቅር እንላለን። የይቅርታ አምላክ ስለሆነ ከጎናችን፣ ከውስጣችን፣ ከአጠገባችን ያለው። ለማንኛውም ሰላማችሁን አትጥፉ። የእናንተ ሰላም እናንተ ውስጥ እንጂ ሰው ውስጥ አይደለም። እኛ ሰላማችንን አግኝተናል። ባባይ